ዓመት መሰለ የዛሬ 8 ዓመት ምናምን ማለት ያው ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው ጥሩ ነገር ነው ምናምን። እሺ ቴዲ ግን ዘመኑ የሰገጦች ሳይሆን አይቀርም ማለት እውነት ሰገጤ ነው እኮ ሰገጠን ስልጣን እንይዛለን አለ። እውነት ከሰገጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምንም ማድረግ ትችላለህ። ለዛ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል። እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል። ቲክታክ ላይ የምናየው እሱ ነው። ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው ይኸው እያሰፋ ነው እያየሁት ነው። አይዲያው እኮ አይደለም የምታየው ነገር ነው። እውነት ነው። እውነቴን ነው። ከባድ ነው። በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጠብ በጣም ሰው ለማክበር ገባ። አሁን እኮ ጭጨው እግርን ያሳጣል እና አውልቀው ምናምን ነው። አይ ከባድ ጊዜ ነው። የዘጠናዎቹ ደስ ይላል። አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልዩ ናቸው። ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር። ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ። በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው። በጣም